ብዙ ጊዜ ሴቶች ናቸው በዚህ ነገር ላይ የሚጠቁትና ትልቅ ችግር የሚደርስባቸው። እኔ ሶስት ሴቶች ልጆች አሉኝ። 2 ወንዶች አሉኝ። 5 ልጆች ነው ያሉኝ እና አደጋ የሚደርሰው በሴት ላይ ነው አብዛኛውን ጊዜ። ምክንያቱም ወንድ ላይ ጠባሳ ይቀርባል። ሴት ልጅ መሰረቷ ከተናደ የህይወቷ ቀጣይ ዕጣ ፈንታ እጅግ በጣም አዳጋችና መሰረት አልባ እንደሚሆን አንድ ሳቱን ላሳያቸው። የለውም ባዶ። አይ በጣም ነው የተነፋ ሞላ። በጣም በስኪስ ይሄው ወደዚህ ገለበጥኩት። የጎኑን እዩት፣ እንዴት የቀለውን ቅጠል የሌለበትን እዩት። ቀልቷል ማለት ነው። በስሏል። የታችኛው በጣም በስሏል፣ የላይኛውን በስሏል። ግን ትንሽ ቀላ ይበልልኝ። ይሄ ከስ ነው በታች አድርጌበት ማለት ነው። በኋላ ካዘገጃጀቱ ጀምረሽ አሳየኝ ካላችሁኝ እጽፍላችኋለሁ ማለት አሳያችኋለሁ፣ ጻፉልኝ። አሁን ግን ያው ድስቱ እንደዚህ የተገለበጠ ምንም አልያዘም። ምክንያቱም በታች ያረኩተኝ ቅጠሉን ነው ማለት ነው። ከሱን ኮባ ምናምን ያደርጋሉ ያ ሰዎች። ኮባ ከሌለንስ እኛ ምን እናደርጋለን? ከሱን አደረኩት። አሁን ትንሽ ቀላ እንዲልልኝ በዚህ በእንትኑ አድርጌዋለሁ፣ አሳይቼዋለሁ። ነው ታያለ። አሁን አይን ላይ እንደዚህ በስሎልኛል። ወይ ያቃጥላል። እሱ ወደ ሰፌት ላይ ነው ታያለ። ይሄ በደንብ ሆኖ በስሎልኛል። ይሄ ጎንጎኑን እዩት። ዋው ላይ ራሱ እንዴት እንደሚያምር ማርያም። ቅጠሉንም መብላት ይቻላል ግን ዋው በጣም ነው የሚያምረው። አሁን እንደዛ አድርጌ ታቹ ቀላ እንዲልልኝ እፈልጋለሁ። ይታያላ። በመጥበሻ ማለት ነው። ምክንያቱም በዛኛው አይገለበጠኝም። በሰልተውና ልክደም እንደከተው አቁሞ ጀምሯል። አሁን አጥፍቼዋለሁኝ። የታችኛዋ ትንሽ ቀላ ብላልኛለች ይመስለኛል። አይዋ ወይ ያቃጥላል። አረ ሶፍት ጨምሪ ይባላል። ሶፍት ጨምሪ የሆነች ነበረች ብር ነገር ስጅነ ግን ተቃጥሽ ማለት እዛስ እንትን እንበለው አናንሳ። ሽታው ደስ ሲል ዋው ቆንጆ ዳቦ ነው። ጌታ ያምራል። ቂጧን ያዘብን አላለብን። በማንኛውም ድስት ይሆን ይሄን ቅጠሉን ከቀጥ ማለት ጎንደሬ ጋግሩ። ማለት ወይኔ ያምራል እውነት። ሽታው ራሱ የሰላጣው ነው መሰልጣን ያደረገበት። አንደኛ ካሱ ነው። ሁለተኛ ደግሞ ጥቁር አዝሙድ አለ። ጥቁር አዝሙድ ደግሞ አድርጌበታለሁ። ጥቁር አዝሙድም ቆንጆ ጣዕም ከመጀመሪያው እንዳሳዘጋጅ እንዳሳያችሁ ኮሜንት አሳውቁኝ እሺ፣ ከፈለጋችሁ ማለት ነው። ጥቁር አዝሙድ ጣዕም ይሰጠዋል። ሽታውም ራሱ ቆንጆ ነው። ከዛስ በጣም ቆንጆ የታይገናት ነው። ጣፍጣ ሽታው ትናንት አመሻ ጌታ ለዛ ነው ለካ ማታ እንደዚህ ሲበዛ ትናንት ልብሽ ሳይቀጥሽ ነበር። ለዛ ነው ደግሞ ቃሪያ በላሽ። አይሽ በታችኛው ገጠና ያው ነው ግን የረስብን ነው። ምን ሶፍት ልታረጊ በታች የሆነ ምጥጥ የሚያደርግ ነገር ምን እናድርግ? ምጥጥ እንዳይ
ላበት እንዳይገኝ ያ ገብቶኛል ግን በዚህ አድርግበት ይነሳል። ይሄ ሶፋ ላቆመው ነው እንዴ? ላቆመው ነው። አዎ ከዛች ላይ አቁሚያት። ባህላችን ከበር እንራለው። አዎ ረጅም መስሎኝ እኮ ነው የጎተትኩት። መጀመሪያ ሻርጀሩ የምታዩት ቅጠል ነው። እሺ አሮ እንዳይመስላችሁ ይሄ ቅጠሉ ነው የኮባው ከሱ እናንተ ገደልሽ እንዳይሞታው ነው። ሶፍትነሽ ነው የሚለው። ሁሌ ልብስ ዕቃ ይዘጋጃል መውጣት የለም እዚህ ቤት ማፊ መውጣት። አሁን ልትሄድ ነው ልትሄድ ነው። በስመ ስላሴ ስም ይቀደስ ይባረክ። ዳቦሽን እና እያንዳንድሽ ዳቦሽን ከፍተሽ ወደ ስራሽ ወደ ማዳምሽ ቤት ሄደሽ ቆይ ማዳምሽን ከሄር የሆነች ማዳም አጋጥመኝ እያል ከሄር የሆነ የስራ ባልደረባ አጋጥመኝ እያል ዋው ተቃጠልሽ። ቀረጦች ግን እንትያስሽ ሲጀምር አዲስ ነው። ዛሬ ምን ሰዓት አብተሽ ነው? ስንት ሰዓት ነው የደወለችልሽ? አላየሁትም። ተነጋ አላየሁት። እኔ ማታ እኮ አይሰራም ሸበካዬ። ስንት ሰዓት ነው? ስንት ሰዓት አንስታን ሸበካሽ ይዘጋ? እሰኛ እኮ 12 አራክ አጥፊው በቃ ቆይ አብሬ ጨርሽ እንብላ። ስለ ማርያም፣ ስለ ተክለ ሃይማኖት፣ ስለ ቅዱስ ጊዮርጊስ፣ ስለ መድኃኒዓለም። ዋው አሁን አንሱ እርሶ ያንሱ። እሱ ያንሱ። አይዞሽ አረ ከሊማ ካኑ ያኒ ሽል ሀቢብ ላንስ እንሰከናት በጣም በስኪስ ይሄው ወደዚህ ገለበጥኩት። የጎኑን እዩት፣ እንዴት የቀለውን ቅጠል ያለለበትን እዩት። ቀልቷል ማለት ነው። በስሏል። የታችኛው በጣም በስሏል፣ የላይኛውን በስሏል። ግን ትንሽ ቀላ ይበልልኝ። ይሄ ከስ ነው በታች አድርጌበት ማለት ነው። በኋላ ካዘገጃጀቱ ጀምረሽ አሳይኝ ካላችሁኝ እጽፍላችኋለሁ ማለት አሳያችኋለሁ፣ ጻፉልኝ። አሁን ግን ያው ድስቱ እንደዚህ የተገለበጠ ምንም አልያዘም። ምክንያቱም በታች ያረኩተኝ ቅጠሉን ነው ማለት ነው። ከሱን ኮባ ምናምን ያደርጋሉ ያ ሰዎች። ኮባ ከሌለንስ እኛ ምን እናደርጋለን? ከሱን አደረኩት። አሁን ትንሽ ቀላ እንዲልልኝ በዚህ በእንትኑ አድርጌዋለሁ፣ አሳይቼዋለሁ። ያው ታያለ። አሁን እህል ላዩ እንደዚህ በስሎልኛል። ወይ ያቃጥላል። እሱን ወደ ሰፌት ላይ ነው ታያለ። ይሄ በደንብ ሆኖ በስሎልኛል። ይሄ ጎንጎኑን እዩት። ዋው ላዩ ራሱ እንዴት እንደሚያምር ማርያም። ቅጠሉንም መብላት ይቻላል ግን ዋው በጣም ነው የሚያምረው። አሁን እንደዛ አድርጌ ታቹ ቀላ እንዲልልኝ እፈልጋለሁ። ይታያላ። በመጥበሻ ማለት ነው። ምክንያቱም በዛኛው አይገለበጠኝም። በሰልተውና ልክደም እንደከተው አቁሞ ጀምሯል። አሁን አጥፍቼዋለሁ። የታችኛዋ ትንሽ ቀላ ብላልኛለች ይመስለኛል። አይዋ ወይ ያቃጥላል። አረ ሶፍት ጨምሪ ይባባለሽ። ሶፍት ጨምሪ የሆነች ነበረች ጉብር ነገር ስጅና ልጅ ተቃጥሽ ማለት
ከዛስ እንትን እንበለው አናንሳ። ሽታው ደስ ሲል ዋው ቆንጆ ዳቦ ነው ጌታ ያምራል። ቂጧን ያዘብን አላለብን በማንኛውም ድስት ይሆን ይሄን ቅጠሉን ከቀጥ ማለጎንደሬ ማን ጋግሩ። ወይኔ ያምራሉ ልት ሽታው ራሱ የሰላጣው ነው መሰጣን ያደረገበት። አንደኛ ከሱ ነው፣ ሁለተኛ ደግሞ ጥቁር አዝሙድ አለ። ጥቁር አዝሙድ ደግሞ አድርጌበታለሁ። ጥቁር አዝሙድም ቆንጆ ጣዕም ይሰጣል። ከመጀመሪያው እንዳሳዘጋጅ እንዳሳያችሁ ኮሜንት አሳውቁኝ እሺ፣ ከፈለጋችሁ ማለት ነው። ጥቁር አዝሙድ ጣዕም ይሰጣል። ሽታውም ራሱ ቆንጆ ነው። ከዛስ በጣም ወዲያ ቆንጆ እንዴት አይገናት ጣፍጣ ሽታው ትናንት አመሻ ጌታን ለዛ ነው ለካ ማታ እንደዚህ ሲበዛ ትናንት ልብሽ ሳይቀጥሽ ነበር። ለዛ ነው ደግሞ ቃሪያ በላሽ። አይሽ በታችኛው ገጠናል ያው ነው ግን ይረስብን ነው። ምን ሶፍት ልታረጊ ወጣች የሆነ ምጥጥ የሚያደርግ ነገር ምን እናድርግ? ምጥጥ እንዳይ ምናልባት እንዳይገኝ ያ ገብቶኛል። ግን በዚህኛ አድርጊበት ይነሳል። ይሄ ሶፍት ላቆመው ነው እንዴ? ላቆመው ነው። አዎ ከዛች ላይ አቁሚያት። ባህላችን ከበር እንራለው። አዎ ረጅም መስሎኝ እኮ ነው የጎተትኩት። ምን ዘነክሻል ጆሮ የምታዩት ቅጠል ነው። እሺ አሮ እንዳይመስላችሁ ይሄ ቅጠሉ ነው የኮባው ከሱ እናንተ ገደልሽ እንዳይሞታው ነው። ሶፍት ልብስ ነው የሚለብሽው። ሁሌ ልብስ ዕቃ ይዘጋጃል መውጣት የለም እዚህ ቤት ማፊ መውጣት። አሁን ልትሄድ ነው ልትሄድ ነው። በስመ ስላሴ ስም ቅዱስ ይባረክ። ዳቦሽን እና እያንዳንድሽ ዳቦሽን ከፍተሽ ወደ ስራሽ ወደ ማዳምሽ ቤት ሄደሽ ቆይ ማዳምሽን ከሄር የሆነች ማዳም አጋጥሞኝ እያልሽ ከሄር የሆነ የስራ ባልደረባ አጋጥሞኝ እያልሽ ተቃጠልሽ። ቀረጦሽ ግን እንትያስሽ ስንት ሰዓት ነው የደወለችልሽ? አላየሁትም። ተነጋ ነው ያየሁት። እኔ ማታ እኮ አይሰራም ሸበካዬ። ስንት ሰዓት ነው? ስንት ሰዓት አንስታም ሸበካሽ ይዘጋ? እሰኛ እኮ 12 አራክ አጥፉ በቃ ቆይ አብሬው ጨርሽ እንብላ። ስለ ማርያም ስለ ተክለ ሃይማኖት ስለ ቅዱስ ጊዮርጊስ ስለ መድኃኒዓለም ዋው! አሁን አንሱ እርሶ ያንሱ ሽማዴ አይዞሽ። አረ ከሊማ ካኑ ያኒ ሽል ያቤቱ ላንስ እንሰገና
በጣም 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 በስኬት ይሄው ወደዚህ ገለበጥኩት። የጎን ጎኑን እዩት፣ እንዴት የቀላውን ቅጠል የሌለበትን እዩት። ቀልቷል ማለት ነው። በስሏል። የታችኛው በጣም በስሏል። የላይኛውን በስሏል፣ ግን ትንሽ ቀላ ይበልልኝ። ይሄ ከስ ነው በታች ያድርጌበት ማለት ነው። በኋላ ካዘገጃጀቱ ጀምረሽ አሳየኝ ካላችሁኝ እጽፍላችኋለሁ ማለት አሳያችኋለሁ፣ ጻፉልኝ። አሁን ግን ያው ድስቱ እንደዚህ የተገለበጠ ምንም አልያዘም። ምክንያቱም በታች ያረግኩተኝ ቅጠሉን ነው ማለት ነው። ከሱን ኮባ ምናምን ያደርጋሉ ያ ሰዎች። ኮባ ከሌለንስ እኛ ምን እናደርጋለን? ከሱን አደረኩት። አሁን ትንሽ ይሄ ቀላ እንዲልልኝ በዚህ በእንትኑ አድርጌዋለሁ፣ አሳይቼዋለሁ። ነው ታያለ። አሁን እህል ላዩ እንደዚህ በስሎልኛል። ወይ ያቃጥላል። እሱ ወደ ሰፌት ላይ ነው ታያለ። ይሄ በደንብ ሆኖ በስሎልኛል። ይሄ ጎንጎኑን እዩት። ዋው ላዩ ራሱ እንዴት እንደሚያምር ማርያም። ቅጠሉንም መብላት ይቻላል፣ ግን ዋው 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 በጣም ነው የሚያምረው። አሁን እንደዛ አድርጌ ታቹ ቀላ እንዲልልኝ እፈልጋለሁ። ይታያል። በመጥበሻ ማለት ነው። ምክንያቱም በዛኛው አይገለበጠኝም። በሰልተውና ልክደን እንደበተን አቁሞ አዎ ጀምሯል። አሁን አጥፍቼዋለሁኝ። የታችኛዋ ትንሽ ቀላ ብላልኛለች ይመስለኛል። አይዋ ወይ ያቃጥላል። አረ ሶፍት ጨምሪ ባባለሽ ሶፍት ጨምሪ። የሆነች ነበረች ብር ነገር ስጅነኝ ተቃጥሽ ማለት ነው። እዛስ እንትን እንበለው አናንሳ። ሽታው ደስ ሲል ዋው ቆንጆ ዳቦ ነው። ጌታ ያምራል። ቂጧን ያዘብናል አለብን። በማንኛውም ድስት ይሆን ይሄን ቅጠሉን ከቀጥ ማለቆንደሬ ማን ጋግሩ። ወይኔ ያምራል እውነት። ሽታው ራሱ የሰላጣው ነው መሰልጣን ያደረገበት። አንደኛ ካሱ ነው፣ ሁለተኛ ደግሞ ጥቁር አዝሙድ አለ። ጥቁር አዝሙድ ደግሞ አድርጌበታለሁ። ጥቁር አዝሙድም ቆንጆ ጣዕም ይሰጣል። ከመጀመሪያው እንዳሳዘጋጅ እንዳሳያችሁ ኮሜንት አሳውቁኝ እሺ፣ ከፈለጋችሁ ማለት ነው። ጥቁር አዝሙድ ጣዕም ይሰጣል። ሽታውም ራሱ ቆንጆ ነው። ከዛስ በጣም ወዲያ ቆንጆ እንዴት አይገናት ነው። ጣፍጣ ሽታው ትናንት አመሻ ጌታ ለዛ ነው ለካ ማታ እንደዚህ ሲበዛ ትናንት ልብሽ ሳይቀጥሽ ነበር። ለዛ ነው ደግሞ ቃሪያ በላሽ። አይሽ በታችኛው ገጠና ያው ነው ግን ይረስብን ነው። ምን ሶፍት ልታረጊ በታች የሆነ ምጥጥ የሚያደርግ ነገር ምን እናድርግ? ምጥጥ እንዳይ ማለት እንዳይገኝ ያ ገብቶኛል። ግን በዚህ አድርጊበት ይነሳል። ይሄ ሶፍት ላቆመው ነው እንዴ? ላቆመው ነው። አዎ ከዛች ላይ አቁሚያት። ባህላችን ከበር እንራለው። አዎ ረጅም መስሎኝ እኮ ነው የጎተትኩት። ምን ሻርጀሩ የምታዩት ቅጠል ነው። እሺ አሮ እንዳይመስላችሁ ይሄ ቅጠሉ ነው።
ኮባው ይከሱ እናንተ ገደልሽ እንዳይሞታውን ሶፍት ነሽ ነው የሚለውሽ ሁሌ ልብስ ዕቃ ይዘጋጃል መውጣት የለም እዚህ ቤት ማፊ መውጣት አሁን ልትሄድ ነው በስመ ስላሴ ስም ቅዱስ ይባረክ። ዳቦሽን ፊና እያንዳንድሽ ዳቦሽን ከፍተሽ ወደ ስራሽ ወደ ማዳምሽ ቤት ሄደሽ ቆይ ማዳምሽን ከሄር የሆነች ማዳም አጋጥሞኝ እያልሽ ከሄር የሆነ የስራ ባልደረባ አጋጥሞኝ እያልሽ ዋው ተቀበልሽ ቀጥላ እንቀረጦች ግቢ እንትያስሽ ሲጀምር አዲስ ነው። ዛሬ ምን ሰዓት አብቅተሽ ነው? ስንት ሰዓት ነው የደወለችልሽ? አላየሁትም። ተነጋ ነው ያየሁት። እኔ ማታ እኮ አይሰራም ሸበካዬ። ስንት ሰዓት ነው? ስንት ሰዓት አንስታን ሸበካሽ ይዘጋ? ሰኞ እኮ 12 ሰዓት አረክ አጥፉ በቃ ቆይ አብሬ ጨርሽ እንብላ። ስለ ማርያም ስለ ተካይ ማለት ስለ ቅዱስ ጊዮርጊስ ስለ መድኃኒዓለም ዋው አሁን አንሱ እርሶ ያንሱ እሱ አይዞሽ አረ كلمة مكانه يعني شيلي حبيبتي لا نسكنت